ሰላም ጋይስ ከዚህ በፊት በሰራሁላችሁ ቪዲዮ ላይ ፍሬም ስላይድ ኢፌክትን እንዴት አዶቤ ፕሪሚየር ፕሮ ላይ መስራት እንደምንችል አይተን ነበር። በዛሬው ቪዲዮ ደግሞ ኒዮን ስትሮብ ኢፌክትን እንዴት አዶቤ ፕሪሚየር ፕሮ ላይ በቀላሉ መንገድ ክሬት በማድረግ ለቪዲዮአችን ምርጥ ግብዓት ማድረግ እንደምንችል አብረን እናያለን ማለት ነው። እናንተ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ አብሮናታችሁን አሳዩኝ። ይመቻችሁ። ቀጥታ ወደ አዶቤ ፕሪሚየር ፕሮ በመሄድ ኒዮን ስትሮብ ኢፌክትን እንዴት እንደምንሰራው አብረን እናያለን። አብራችሁ ነው። እሺ ጋይስ ወደ አዶቤ ፕሪሚየር ፕሮ ከመጣን በኋላ ማለት ነው ኦልሬዲ ኒዮን ስትሮብ ኢፌክትን አድ ማደርግበትን ቪዲዮ አስገብቻለሁ እንደምትመለከቱት። ከዚህ በኋላ ማደርገው ምንድን ነው ያስገባሁትን ቪዲዮ ዱፕሊኬት ማድረግ ነው ማለት ነው። ዱፕሊኬት ካደረግኩ በኋላ ኢፌክት ጋር በመሄድ ስትሮብ ኢፌክትን አድ አደርጋለሁ። ስትሮብ ኢፌክትን እዚህ ጋር አድ ካረኩ በኋላ ኮንትሮል ፓናሌ ላይ በመሄድ ስትሮብ ከለር ጋር ኬፍሬሚን አበራለሁ ማለት ነው። ከዛ በኋላ እንግዲህ ይሄንን ስትሮብ ኢፌክት ክሬት ለማድረግ ኦልሬዲ ላይት የሆኑ ከለሮችን በመምረጥ ማለት ነው ኢፌክቱን ክሬት ማድረግ ስላለው ማለት ነው። ከቀይ ልጀምርና ቀይ ሴሌክት አደርጋለሁ። ከዛ በኋላ ስሪ ፍሬም ወደፊት ሙቭ በማድረግ ማለት ነው። ያው ፍሬም ሙቭ የምናደርገው ኪቦርዳችን ላይ የአሮ ሊፍት እና ራይት አሮውን በመጠቀም ነው ማለት ነው። ከዚህ በፊትም በሰራሁላችሁ ቪዲዮ ላይ ምናልባት ግራ ተጋብታችሁ ከሆነ ፍሬም ሙቭ የምናደርገው ኦልሬዲ በራይት እና ሊፍት አሮ ነው ማለት ነው። እዚህ ጋር ራይት አሮውን ሶስቴ በመጫን ፍሬም ሙቭ ማድረግ እንችላለን ማለት ነው። ሶስት ፍሬም ሙቭ ማድረግ እንችላለን። ከዛ በኋላ ከለራችንን እንቀይራለን ማለት ነው። አሁንም ሶስት ፍሬም ሙቭ ካደረግን በኋላ ሌላ በደንብ ደመቅ ያለ ከለር እየመረጠ ኦልሬዲ ሙቭ ማድረግ ነው ማለት ነው። አሁንም 1 2 3 መለከቱት 1 2 3 1 2 3 እሺ አሁን አይ ቲንክ 6 ከለሮችን ሴሌክት አድርጌ ኦልሬዲ ስትሮብ ከለር ኬፍሬም ላይ አድ አድርጌያለሁ ማለት ነው። ከዚህ በኋላ ምንድነው ማደርገው ሴሌክት ካደረኩ በኋላ ይሄንን ሙሉ ፍሬሙ ላይ አድ ለማድረግ ኮፒ አድርጌ 1 2 3 ፔስት አደርጋለሁ ማለት ነው። አሁንም የመጨረሻው ኬፍሬም ጋር ሄድና 1 2 3 አድ አደርጋለሁ ማለት ነው። እንደምትመለከቱት አሁን መጨረሻው ኬፍሬም ጋር ከሄድኩ በኋላ 1 2 3 1 2 3 ፔስት ማድረግ ነው ማለት ነው። ፔስት ከመጨረሻው ድረስ 1 2 3 1 2 3 ፔስት 1 2 3 ፔስት 1 1 2 3 ፔስት ኦልሬዲ አድ አድርጌ ጨረስኩ ማለት ነው። ከዛ በመቀጠል ምንድነው ማደርገው ብሌንድ ሞድ ላይ ማለት ነው እዚህ ትራክ ብሌንድ ሞድ ጋር ሄድና መልቲፕላይ አደርገዋለሁ ማለት ነው። ከዛ በኋላ ስትሮብ ዱሬሽንን ማለት ነው 0.1 አደርገዋለሁ 0.1
አለው። ስትሮብ ፔሪድን ደግሞ በሴኮንድ ነው እዚህ ጋር የለካው 0.2 አደርገዋለሁ ማለት ነው። ከዛ በኋላ እስኪ አውትፑቴን ሬንደር ላርግና አይን በመጫን ኢን ማለት ነው። ከዛ ቪዲዮችሁ መጨረሻ ጋር ከሄዳችሁ በኋላ አውት ይህንን ኢን አውት ማለት ነው። ይህንን ነው ሬንደር ማድረግ የምፈልገው ብላችሁ ለዚህ ለመተግበሪያው የምሰጡት ኢንስትራክሽን ነው ማለት ነው። ኢን ኤንድ አውት። ከዛ በኋላ ኢንተርን በምትጫኑበት ጊዜ ሬንደር ያደርግላችሁ። አሁን ሬንደር አድርጎ ይጨርስና አውትፑታችንን እንሄዋለን። እንደምትመለከቱት እንደዚህ አይነት ኢፌክት ይሰጠኛል ማለት ነው። ይሄ ስትሮብ ኒዮን ኢፌክት ይባላል። ግን እዚህ ጋር አሁን ካለ ኢፌክት ብናየው ያችሁት ከዚህ ወደዚህ ነው ማለት ያመጣሁት። ስለዚህ ኒዮን ስትሮብ ኢፌክትን በዚህ መንገድ መስራት እንችላለን ማለት ነው። እሺ ጋይስ፣ በዚህ ቪዲዮ እንግዲህ ኒዮን ስትሮብ ኢፌክትን አየን። በሚቀጥሉት ቪዲዮዎች ላይ የተለያዩ የአዶቤ ፕሪሚየር ፕሮ እና የአፍተር ኢፌክት ቲፖችን ይዤላችሁ መጣ ይሆናል። እናንተ አስተያየት መስጫ ላይ አስተያየታችሁን ስጡኝ። በቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ ማድረግ አትርሱ። ይመቻችሁ።